ከጠዋቱ አንድ ሰዓት ጀምሮ ከዛሬ ከጠዋቱ አንድ ሰዓት ጀምሮ በኢራንና በእስራኤል መካከል የሚደረገው የተኩስ አቁም ስምምነት ኢንፌክት ይሆናል። እንግዲህ አሁን ከአንድ ሰዓት ከጥቂት ሰዓታት በፊት there was a barrage of missiles ከኢራን የመጡ ሚሳይሎች በእስራኤል ላይ ያረፉ የነበሩ እነዚህ ሚሳይሎች ተኩስ አቁም ስምምነቱ አፕላይድ ከመደረጉ ከአንድ ሰዓት በፊት ሎንች የተደረጉ ናቸው። ምንም እንኳን ከአንድ ሰዓት በኋላ እስራኤል ላንድ ቢያደርጉ እና ብዙ ሶርሶች በነ እስራኤል ዊንግ ያሉ ብዙ ሶርሶች እየተናገሩት ያሉት ምንድነው በነ የእስራኤል ደጋፊዎች ማለት ነው ኢራን ኦብቪየስሊ የተኩስ አቁም ስምምነት ነው ደግሞ ሲስፋየሩን ቫዮሌት አድርጋለች ነው የሚለው። ትራምፕ ያስቀመጠው የሲስፋየሩ ታይም መቼ ነበረ? ጠዋቱ አንድ ሰዓት በእኛ ጠዋቱ አንድ ሰዓት ጀምሮ ነበርና ከዛ በኋላ የሚደረጉ ማንኛውም አይነት አክቶች ማንኛውም አይነት አግሬሽኖች ከዛ በኋላ የሚደረጉት እንደ ተኩስ አቁም መናዶር ደግሞ መጣስ ይቆጠራሉ። እና አሁን ከጥቂት ደቂቃዎች በፊት ነበር ዶናልድ ትራምፕ ይሄ የሲስፋየር አክቲቭ እንደሆነ እና ፕሊዝ ዶንት ቫዮሌት ሁለታችሁም እንዳጥሱት እንዳትሉት የሚል ነገር ያስቀመጠው ማለት ነው። ኦብቪየስሊ ዶናልድ ትራምፕ ጦርነቶች እንደዚህ አብረፕትሊ ኤንድ በማድረግ ይታወቃል። ድንገት ነው በቃ ኤንድ የሚያደርጋቸው። ጦርነቱ የተጀመረበት ዓላማ ምንድን ነበር? መጀመሪያ ጦርነቱ የተጀመረበትን ዓላማ አሳክቷል ወይ? ምንድን ነው መጀመሪያ አሁን ይሄ ጦርነት ያስነሳው ኮዙ ምንድን ነው የሚባለው ነገር ላይ አይ ቲንክ የተሰራበት አይመስለኝም። ቢካዝ ምንም አይነት እስራኤል ምንም አይነት ኮንፈርሜሽን ያላት አይመስለኝም ኢራን የኒውክሌር ፕሮግራሟን እንደምታቆም ሙሉ በሙሉ ማለት ነው። ሜይ ቢ ከጥቂት ቀናት ወር ደግሞ ከጥቂት ሳምንታት በኋላ ቤንያሚን ኔታንያሁን እንሰማ ይሆናል። ሜይ ቢ እስካሁን ድረስ የኢራን የዌፐንስ ኦፍ ማስ ዲስትራክሽን ወይም ደግሞ የኒውክሌር መሳሪያዎች እያብላላቸው ትንሽ የቀራትና ምናምን ነገሮችን ማለት ነው። ብቻ ከረንትሊ የእስራኤል አየር ክልል ተዘግቶ ነበረ ለተወሰኑ ጊዜያት ያክል። አሁን የእስራኤል አየር ክልል ለሲቪሊያን ኤርክራፍት ክፍት ነው። በእስራኤል ሳይድ ላይ የሞቱ ሰዎች እንዳሉ እየተነገረ ነው። እስከ 20 የሚደርሱ ሰዎች ዛሬ ጠዋት በነበረው ጥቃት ማለት ነው። እና ሌሊቱን ደግሞ ለዛሬ ጠዋት እየተዘጋጁ የነበሩ የተለያዩ ባሊስቲክ ሚሳይሎችን እስራኤል መታ እንዳወደመች የተለያዩ ቪዲዮዎችን እንደዚሁ እስራኤል አውጥታ ነበር። ለዛ ነው ትንሽ የቀነሰው ኢንቴንሲቲው። ብቻ በዚሁ እንዲቀጥሉ በጣም ሆፕፉል ነኝ። በዚሁ ቢቀጥሉ አሪፍ ነው። ቢካዝ ምንም አይነት ለውጥ ለሁለቱም እየመጣ ምንም አይነት ዊን ምንም አይነት ጌን እያገኙ አይደለም ሁለቱም እና